ዛሬ በመላው አውሮፓ እግር ኳስ ታይቶ የማይታወቅ መድረኩን ሙሉ በሙሉ ያናወጠ እጅግ አስገራሚ ሰበር መረጃ ይዘንላችሁ ቀርበናል። አዎ ጉዳዩ የሚያተኩረው በአርጀንቲናዊው ኮከብ ጁሊያን አልቫሬዝ እና በሰሜን ለንደኑ ግዙፍ ክለብ አርሰናል ላይ ነው። ባለፈው 24 ሰዓት ውስጥ ከታማኝ የስፖርት ምንጮች የወጡ መረጃዎች እንደሚያመለክቱት መድፈኞቹ አልቫሬስን ወደ ኤሜሬትስ ለማምጣት የክረምቱን ትልቁን እና እጅግ ደፋር የተባለለትን የዝውውር ስልት ነድፈው ተነስተዋል። ዛሬ በዚህ ልዩ ትንታኔያችን አርሰናል አልቫሬዝን ለማስፈረም የከፈለውን ያልተጠበቀ መስዋዕትነት፣ ከዝውውሩ ጀርባ ያለውን የሚካኤል አርቴታ ሚስጥራዊ እቅድና በአትሌቲኮ ማድሪድ ቤት የተፈጠረውን አስደንጋጭ ውጥረት በዝርዝር እንመለከታለን። ቪዲዮን እስከ መጨረሻው ተከታተሉ። ወደ ዋናው ዝርዝር ጉዳይ ስንገባ አርሰናል የአጥቂ መስመሩን ፍጹም ለዓለም አስፈሪ ለማድረግ ቆርጦ ተነስቷል። ክለቡ የጁሊያን አልቫሬዝን ግዙፍ የዝውውር ሂሳብና የፋይናንስ ጫናን ለመቀነስ ሲል እጅግ አነጋጋሪ ጥያቄ ማዘጋጀቱም ይፋ ሆኗል። እንደም የሜትሮ ስፖርት እና ታማኙ የውስጥ ምንጭ ዘገባ አርሰናሎች አልቫሬዝን ለማስፈረም ሲሉ ክለቡ ገና ከአንድ ዓመት በፊት በ64 ሚሊዮን ፓውንድ ያስፈረመውን ስዊድናዊ ግብ አዳኝ ቪክቶር ዮኬሬስን በዝውውሩ ውስጥ አካቶ ለመለዋወጥ ለአትሌቲኮ ማድሪድ አቅርቧል። ይህ ማለት አርሰናል የዮኬሬስን ሙሉ ባለቤትነት ከአንድ የተወሰነ በጥሬ ገንዘብ ጋር በመደመር ለአትሌቲኮች ይሰጣል ማለት ነው። ስፔናውያን አትሌቲኮች ለረጅም ጊዜ ዮኬሬስን የመውደድ እና የመፈለግ ፍላጎት የነበራቸው በመሆኑ ይህ ስምምነት ለአትሌቲኮ ማድሪድ አመራሮች እጅግ ማራኪ አማራጭ ሆኖም ቀርቧል። ታዲያ ጁሊያን አልቫሬዝ ለምን አትሌቲኮ ማድሪድን ለመልቀቅ ፈለገ? እዚህ ላይ ነው እንግዲህ ትልቅ ሚስጥር ያለው። አልቫሬዝ ከቅርብ ጊዜ ወዲህ በአትሌቲኮ ማድሪድ ደስተኛ እንዳልሆነና ክለቡን በይፋ ለመልቀቅ እንደሚፈልግ ግልጽ አድርጓል። ይባስ ብሎም ተጫዋቹ ክለቡ ከዳኝ በሚል ስሜት ወደ አትሌቲኮ ማድሪድ የልምምድ ሜዳ አልመጣም በማለት የስራ ማቆም አድሚያ ማድረጉም ተሰምቷል። አትሌቲኮ ማድሪዶች ተጫዋቹን ለቀጥተኛ የላሊጋ ተቀናቃኞቻቸው ለባርሰሎናም ሆነ ለሪያል ማድሪድ በምንም አይነት የገንዘብ መጠን አሳልፈው ላለመሸጥ በይፋ ምለው ተገዝቷል። ከዚህም ይልቅ ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ እንዲያቀና ይመርጣሉ። የስፔን ሚዲያዎች እንደጠቆሙት አርሰናልና አትሌቲኮ ማድሪድ በዮኬሬስ መለዋወጫ ላይ የ50 ሚሊዮን ዩሮ ተጨማሪ ክፍያ በመጨመር በመሪዎች ዙሪያ መግባባት ላይ ደርሷል። ነገር ግን ዝውውሩ በአሁኑ ሰዓት እንዲዘገይ ያደረገ አንድ ትልቅ እንቅፋት አለ። እሱም አልቫሬስ ራሱ ወደ ባርሰሎና የማምራት ከፍተኛ ፍላጎት ስላለው የፕሪሚየር ሊግ ጥያቄውን በይፋ ፈቅዶ ሙሉ አረንጓዴ መብራት አለመስጠቱ ነው። አሰልጣኝ ሚካኤል አርቴታ ይህ ዝውውር እንዲሳካ ከጀርባ ሆኖ ከፍተኛ ተጽዕኖ እያሳደረም ይገኛል። አርቴታ ለአልቫሬዝ ያለው አድናቆት እጅግ ከፍተኛ ከመሆኑም በላይ ተጫዋቹን የአርሰናል የአጥቂ መስመር ሙሉ በሙሉ የሚቀይር ትራንስፎርሜሽን ሳይኒንግ እንደሆነም ያምናል። አርቴታ አልቫሬዝን የፈለገበት ዋና ስልታዊ ምክንያቶች የሚከተሉት ናቸው። አንደኛ ሁለገብነት ወይም ቨርቲያሊቲ ሲሆን አልቫሬዝ በማጥቃት መስመር ላይ ቁጥር 9 ሆኖ ፍጹም አጥቂ መሆን ከመቻሉ ባለፈ በግራና በቀኝ ክንፎች ላይ እንዲሁም ከአጥቂ ጀርባ መጫወት የሚችል ድንቅ ተጫዋች ነው። ሁለተኛው የማያቋርጥ ጫና ሲሆን አልቫሬዝ የአርቴታን ፍልስፍና በሚገባ የሚያሟላ፣ ተከላካዮች ላይ ከፍተኛ ጫና የሚፈጥርና ግብ ጠባቂዎችን የሚያስጨንቅ ታታሪ ተጫዋች ነው። ሶስተኛው የአሸናፊነት ስነልቦና ነው። በማንቸስተር ሲቲ እና በአርጀንቲና ብሔራዊ ቡድን በርካታ ትልልቅ ዋንጫዎችን ያነሳ በመሆኑ ለአርሰናል የሻምፒዮንነት ስነልቦና ይዞ ይመጣል ብሎም ያምናል። በአጠቃላይ የአርሰናል የዝውውር ቦርድ ይህን ሜጋ ዝውውር ቅድመ ውድድር ከመጀመሩ በፊት በፍጥነት ለመጨረስ ሌሊት ከቀን እየሰራም ይገኛል። ዝውውሩ ከተሳካ አርሰናል በፕሪሚየር ሊጉ ላይ ፍጹም አስፈሪ የሆነ አምባገነንነቱን ይዘረጋል ተብሎም ይጠበቃል። አርሰናል ጁሊያን አልቫሬዝን ለማግኘት ሲል ቪክቶር ዮኬሬስን አሳልፎ ለመስጠት መወሰኑ ትክክለኛ ውሳኔ ነው። አልቫሬዝ ወደ ኤሜሬትስ ከመጣ አርሰናል የማንቸስተር ሲቲን
የበላይነት ሰብሮ የፕሪሚየር ሊጉን ዋንጫ በድጋሚ ያረጋግጣል ብላችሁ ታምናላችሁ? ሀሳባችሁን አሁኑኑ ከታች ባለው የኮሜንት መስጫው ላይ ጻፉልን። ቪዲዮ ላይክ እና ሼር ማድረጋችሁን አትዘንጉ። አዳዲስ ስፖርታዊ መረጃዎች በፍጥነት ለማግኘት ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ